ጥሎት አረገ የሚሉ መናፍቃን አሉና እነሱን ድል ለመንሳት የሚሆነን የሚያሳፍር ነገር ወይም አይሁድንም ሳይቀር የሚያሳፍር ነገር ከትንሣኤ እስከ ዕርገት ሲያሳየን ነው የነበረው። ክርስቶስ የመጣው ሊያገለግለን ነው ወገኖቼ። እንዲያውም አባቴ ላከኝ አባቴን ፈቃድ ልፈጽም መጣሁ ብሎ ሁሉ ነግሮናል አይደል እንዴ? በክርስቶስ መደሰት የሚቻለው እኮ ክርስቲያኖች ዓለም ደስታን ከምትሰጥበት መንገድ በተቃራኒ መሆን ከተቻለ ነው። እንዲህ ልብሷን እንደተገፈፈች እንዲህ እንደተገረፈች እንዲህ እንደተቸነከረች ምትቀር ይመስላችኋል ቤተክርስቲያን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የተከበራችሁና የተወደዳችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች ምእመናንና ምእመናት በያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንደምንሰነበታችሁ። አሜን። ረድኤቱን ከኛ ያላራቀ ምሕረቱንና ፍቅሩን ያበዛልን በነገሮች ሁሉ የረዳን የጠበቀን እንደ በደላችን እንደ ኃጢአታችን ብዛት ያይደለ እንደ ቸርነቱ እንደ ፍቅሩ እንደ ታላቅነቱ ብዛት መጠን የጠበቀን የአባቶቻችን አምላክ ልዑል እግዚአብሔር ስላደረገልን በጎ ነገር ሁሉ ስሙ ለዘላለም የተመሰገነ ይሆንልን። እንግዲህ ዛሬ ረድኤተ እግዚአብሔርን አጋዥ በማድረግ የምንማረው የትምህርታችን ርዕስ ነገረ ዕርገት ነው የሚሆነው። ያ ማለት የዕርገት ትምህርት ማለት ነው። ዛሬ አምላካችን መድኃኒታችን ኢየሱስ ክርስቶስ ያረገበት ሳምንት ላይ ነው የምንገኘው። ነገረ ዕርገቱ የሚታሰብበት ስለ ዕርገቱ የምንዘምርበት ሳምንት ላይ ነው የምንገኘው እና ይህንን እናነሳለን እናወሳለን። ይህ የዕርገቱ ጉዳይ የእኛንም ሕይወት የያዘ ወይም በማድረጉ ዕርገታችንን የምናረጋግጥበት በአብ ቀኝ በመቀመጡም በእግዚአብሔር ቀኝ ወደ እግዚአብሔር ቀኝ መመለሳችንን የምናረጋግጥበት ታላቁ የድላችን ቀን ታላቁ የደስታችን ቀን ነው እና በመጀመሪያ እንኳን ለብርሃነ ዕርገቱ በሰላም አደረሳችሁ እያልኩ የዕለቱን መርሐ ግብር የዕለቱን ትምህርት እጀምራለሁ። አምላካችን እግዚአብሔር ስለ ጌትነቱ የምትናገር ሕገ ወንጌልን አንብበን ተረድተን እንዲሁም ደግሞ ማስረዳትና መናገር እንችል ዘንድ ሐዋርያው ቅዱስ ጳውሎስ እንደተናገረው ጥበብን የተመላ አንደበት ተናግረን ሰው ማናቆስልበት፣ ተሳስተን ሰውን ማናሳስትበት፣ ይልቁንም ማናስቆጣበት፣ ማናስከፋበት በጥበብ የተሞላ ለባስልኤልና ለኤልያብ ከሰጣቸው ጥበብ በላይ በእውነት ለመናገር ለወንጌል ሰባኪ ለባስልኤልና ለኤልያብ ከሰጣቸው በላይ ጥበብ የሚያስፈልግ ስለሆነ ከዚህ የሚበልጥ የእውቀትን ኃይል ከዚህ የሚበልጥ መንፈሰ ጥበብን ለሁላችንም ለሰሚም ለተናጋሪም እንዲያድለን ቅዱስ ፈቃዱ ይሆነልን። እንግዲህ ዛሬ የምናነሳው ነገረ ዕርገት ነው ብያለሁ። እስራኤልም ጎልያድን ድል ነስተው ኢሎፍላውያንን በጎልያድ ሞት ምክንያት ድል ነስተው ሲመለሱ ለሳኦልም ለዳዊትም እየተዘመረላቸው እየተሸበሸበላቸው እንደተቀበሏቸው ማለት ነው። ዛሬ አምላካችን